የቤተ መንግስቱ ሰራተኞች እንደተለመደው ከመደበኛው የሥራ ሰዓት በፊት ቀድመው ገብተዋል። እንዲያም ሆኖ በግቢው ውስጥ ያልተለመደ ጸጥታ ሰፍኗል። በተለምዶ የሚታየው የወታደሮችና የመንግስት ሹማምንት ግርግር አይስተዋልም። የሰራዊት ጋጋታና የሰው ሁካታ ብቻ ሳይሆን የወፎች ዝማሬ እንኳ የለም። ታላቁ ቤተ መንግስት ታላቅ የዝምታ ድባብ ውስጥ ወድቋል። ትኩረት የሰጠው ሰው ግን አልነበረም። በዚያች አስደናቂ ማለዳ የቤተ መንግስቱ ባለሟሎች የደርግ ቡና ቤት ተብላ በምትጠራው ካፍቴሪያ ተቀምጠዋል። ገዳይና ሟች፣ አይጥና ድመት፣ አንበሳና ስጋ በካፍቴሪያ ውስጥ አብረው አረፈዱ። ጥር 26 1969 ዓ.ም ይህ ከሆነ 47 ክረምቶች አልፈዋል። 47 ጥር 26ቶች ተቆጥረዋል። ኮሎኔል መንግስቱ ኃይለማርያምን ፕሬዚዳንት ያደረገው ክስተት በ3 ዓመት ውስጥ ሶስተኛውን የአገር መሪ ገድለው የስልጣን ኮርቻውን ያለ ከልካይ የተደላደሉበት ወሳኝ ቀን ጥር 26 1969 በዛች ማለዳ በደርግ ካፍቴሪያ ውስጥ ማልደው የተገኙት ሻለቃ መንግስቱ እንደተለመደው ተቀምጠዋል። ጥቁሩ ሰውዬ ጥቁር ቡና አዘው እየጠጡ ነው። ቁርሳቸውን አስቀድመው በልተዋል። ሌላኛው የደርጉ አባል አለማየሁ ኃይሌ በሌላኛው የካፍቴሪያዋ ጥግ ተቀምጦ ቁርሱን እየበላ ነው። ቁርሱን እየተመገበ ባለበት ሰዓት ምሳውን ለመብላት የታደለ ስለመሆኑ እርግጠኛ አይደለም። አለማየሁ በፍጥነት ቁርሱን በላ። ስብሰባ አለበት። የደርጉን ቁልፍ ስልጣን ከያዘ ገና ሁለተኛ ወሩ ነው። ኮሎኔል መንግስቱ በሲጃራ ጢስ ከጠቆረው ወፍራም ከንፈራቸው መሃል የተደበቁትን ነጫጭ ጥርሶቻቸውን ፈገግ አድርገው ሰላምታ ሰጡት። አለማየሁ ይቺ በፈገግታ የተሞላች ሰላምታ የይሁዳ ሰላምታ መሆኗን ለማወቅ ግን ነብይነትን አልታደለም። ከ7 ቀናት በፊት ሙልጭ አድርጎ ሰድቧቸዋል። ከፍ ዝቅ አድርጎ ዘልፏቸዋል። አለማየሁ ቁልፍ ከሆኑት የደርግ ስልጣኖች አንዱ የሆነውን ዋና ጸሐፊነት ከያዘ በኋላ መንግስቱን በሚገባ ገለል እንዲሉ አድርጓል። ደርግን እንደገና እናዋቅር ያለው የና አለማየሁ ኃይሌ ቡድን ሻለቃ መንግስቱ የረባ ስልጣን የሌለውን የሚኒስትሮች ምክር ቤትን የመሰብሰብ ኃላፊነት እንዲይዙ አድርጎ የተዋጣለት ሴራ ከውኗል። አለማየሁ በደርግ ውስጥ ወሳኝ ለመሆን የሚያስችለውን ኃላፊነትም ወስዷል። ኮሎኔል መንግስቱም ከደርግ ቁልፍ ስልጣኖች ገለል ተደርገው የሚኒስትሮች ሰብሳቢ ሆነው በሰሩባቸው ሳምንታት 2 ሚኒስትሮችን ወደ እስር ቤት አስገቡ። ይህንን ጉዳይ ራሳቸው መንግስቱ ለደርግ አባላት እንዲያብራሩ በቀረቡበት መድረክ የደርጉ ዋና ጸሐፊ የሆነው አለማየሁ ኃይሌ ሚኒስትሮች ያንተ አሽከሮች አይደሉም፣ እንደፈለክ የምታስራቸው ገረዶችም አይደሉም ብሎ ሲናገር አብዛኞቹን አባላት አስደንግጧል። ለወትሮው እርሶ እያለ ያናግራቸው የነበረውን የአክብሮት ቃሉን ትቶና አንቱታውንም አንስቶ ዘለፋቸው። ይህ ከሆነ ከ1 ሳምንት በኋላ ነው እንግዲህ መንግስቱ ኃይለማርያም ፈገግ ብለው አለማየሁን ሰላምታ የሰጡት። በእርግጥ ዋና ጸሐፊ ሆኖ የተሾመለትም ጣቱን ወደ መንግስቱ ኃይለማርያም እየጠቆመ እንዴት ከዚህ ሰው ጋር ስራ ትሉኛላችሁ? እሱ እኮ ይገድለኛል ብሎ ትንቢት መሳይ ነገር ተናግሯል። ሰላምታን ከሰጡት በኋላ የስብሰባው ሰዓት መድረሱን በማስታወስ ወደ አዳራሹ እየሄዱ መሆኑን ነግረውት ጉዟቸውን ቀጠሉ። ገዳይ ፈገግታቸውን ግን አለማየሁ አሁንም ልብ አላለም። በሕይወቱ የመጨረሻውን ቁርስ በፍጥነት እየተመገበ ነው። በሕይወቱ የመጨረሻውን ስብሰባ ለመታደም ሊገባ ነው። ሰዓቱን አየ። 2 ሰዓት ሊሆን ምንም አልቀረው። ቡና አዘዘ። በሕይወቱ የመጨረሻውን ቡና አዞ ጠጣ። ከዚያም በፍጥነት ወደ አዳራሹ ተራመደ። የዕለቱ የመሰብሰቢያ አጀንዳ የእድገት በህብረት የእውቀትና የሥራ ዘመቻን ሪፖርት ማዳመጥ የሚል ነው። ሪፖርቱን የሚያቀርበው የዘመቻው ዋና ኃላፊ የሆነው ፍቅረ ስላሴ ወግደረስ የተባሉ ሻምበል ሲሆን ስብሰባው እንዲጠራ ያደረጉት ደግሞ ከ2 ወራት በፊት ቁልፍ ስልጣናቸውን አጥተው በሚኒስትሮች ምክር ቤት ሰብሳቢነት የተሰየሙት ሻለቃ መንግስቱ ኃይለማርያም ናቸው። አለማየሁ ወደ ስብሰባው ገባ። ኮሎኔል መንግስቱ ከፊት ለፊት ተቀምጠዋል። ከጎናቸው የአገሪቱ ፕሬዝዳንት ብርጋዴር ጄኔራል ተፈሪ በንቲ ያሉ ዝምተኛው ጄኔራል ተወዳጅ ሰው ናቸው። የፖለቲካ ሴራ አይገባቸውም። የለገጣፎው ልጅ ጄኔራል ተፈሪ በንቲ እልም ያሉ ወታደር ናቸው። እነ ኮሎኔል መንግስቱ ለሚሸርቡት ሴራ የሚመጥን ተንኮል አልታደሉም። የደርግ ሻለቆች አለቃቸውን ጄኔራል አማን አምዶምን ገድለው እኒህን ሰው ይምሩን ብለው ወደፊት ያመጧቸው በዝናም በማዕረግም ከነሱ የተሻሉ ስለነበሩ ብቻ አልነበረም። ለስልጣንም አይስገበገቡም፣ ተንኮለኛም አይደሉም በሚል ስሌትም እንጂ። በእርግጥም ጄኔራል ተፈሪ በንቲ ቅን አገር ወዳድ እንደነበሩ ብዙዎች ይመሰክሩላቸዋል። እዚህ ጋር አንድ አጋጣሚ እናስታውስ። የእድገት በህብረት የእውቀትና የሥራ ዘመቻ አዋጅ ታውጆ በጃን ሜዳ የአዲስ አበባ ዩኒቨርሲቲ ተማሪዎች ሲሸኙ የአገሪቱ ፕሬዝዳንትና የደርጉ ሊቀመንበር ተፈሪ በንቲ ከምክትሎቻቸው አጥናፉና መንግስቱ ጋር ተገኝተዋል። እሳቸው የአገሪቱ አንደኛ ሰው የኢትዮጵያ ፕሬዝዳንት ቢሆኑም ተማሪዎቹ ግን ቪቫ መንጌ አንበሳ መንጌ እያሉ ይጮሁ ነበር። እሳቸው ዋና ሆነው እያለ ለምክትላቸው የሚደረገው ጉሮ ሸባ ያላስደነቃቸው ጀነራል ተፈሪ ግን እሳቸውም
መዳፋቸውን ጨብጠው ግራ እጃቸውን ወደ ላይ እየሰነዘሩ ቪቫ መንጌ ይሉ እንደነበር ተጽፏል። ጀነራል ተፈሪ በንቲ ይህንን ያህል የዋህ እንደነበሩም በርካቶች ይተርኩላቸዋል። ይህ ከሆነ ከ2 ዓመታት በኋላ በነሻምበል መገስ ወልደ ሚካኤልና አለማየሁ ኃይሌ ትብብር ሙሉ ስልጣን ከመንግስቱ ኃይለማርያም ተነጥቆ ለተፈሪ በንቲ ተሰጠ። በአጭር አገላለጽ ቪቫ የተባለላቸው መንግስቱ በአንዲት ቀን ስብሰባ ህዳር 2 1969 ከጥቅም ውጭ ተደርገዋል። ወሳኙን ስልጣን ተነጥቀው እንዳሻቸው ሲያደርጉበት የነበረው ስልጣናቸው ተቀነበበ። የፖለቲካ ጨዋታውን ተነጠቁ። የደርጉ ሊቀመንበር ተፈሪ በንቲ የጦር ኃይሎች ጠቅላይ አዛዥና የአገሪቱ ርዕሰ ብሔር ሆነው በበጀቱም ላይ እንዲወስኑ የሚያስችል ስልጣን ተሰጣቸው። ምክትላቸው የተደረጉት መንግስቱ ኃይለማርያም ግን በገንዘብም በጦርም በፖለቲካም ሰፈር እንዳይደርሱ ተደርገው ስራህ የሚኒስትሮች ምክር ቤትን መከታተል ብቻ ነው ተብለዋል።